ኢስላም ደስ ከሚለው መለያዎቹ በሌላ ሃይማኖት ውስጥ የማይገኝ አንዱ ይሄ ነው። መልእክተኞች ሁሉ ሲላኩ በጀነት አብሳሪ ወሙንዚሪን በጀሃነም አስጠንቃቂ ናቸው። ይሄ መቼ ነው የተጀመረው ቢባል ከመጀመሪያው ሰው ከአደም ዘመን ጀምሮ ነው። ራሱ አደምና ሐዋ ጌታቸውን ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን በማለት መስአለተል ኹስራን የዛኔ ራሱ የታወቀ እንደነበረ ነው የሚያውቁት። ስለዚህ በጀነት ማበሰር ከጀሃነም ማስጠንቀቅ አጠቃላይ ሙሂመቱ ሩሱል ነው አይደል? በጣም የሚያሳዝነው ባይብል ላይ የት ነው የሚገኘው? ይሄ ለመጀመሪያ ጊዜ ትንቢተ ዳንኤል ላይ በዳንኤል ነብይ ነው የነበረው። አደም ስለዚህ ጉዳይ አውርቶ አያውቅም። ኑህ አለይሂ ሰላም ስለዚህ ጉዳይ አውርቶ አያውቅም። የተውሂድ አባት ኢብራሂም አለይሂ ሰላም ስለዚህ ጉዳይ አውርቶ አያውቅም። ሙሳ አለይሂ ሰላም ተውራት የተሰጠው ኦሪታቸው ላይ ጠይቋቸው ከሞት በኋላ መቀስቀስ የሚል አንድ አየት የለም። አንድ ግን የኦሪት ገጹን ብዛቱን ብታዩት የቁርአንን 6 እጥፍ ያክላል ብዛቱ ማለት ነው። ጽሁፍ አንድ ቦታ አንድ መስመር የሞተ ሰው ይቀሰቀሳል የሚል አንድ የለም። ምንድን ነበር ታዲያ ልፋታቸው? ሙሳና ከሙሳ በፊት የነበሩ ነቢያቶች ጌታ አምላካቸውን የሚያመልኩበት ህጉን የሚጠብቁበት ከኃጢያት የሚሩቁበት ምንድነው ሙሂማው? እኛ ጋማ ነጃት ለመዳን ነው። ነገ ከቁጣው እንድናለን ጀነቱን እናገኛለን የሚል ረጃ ይዘው ነው እንላለን። ነቢያቶች አስተምረዋልም። ቁርአን ላይ ይፈለግ ቢባል ኑህም አስተምሯል፣ ኢብራሂምም ዳዕዋ አድርጓል። ይሄ ቁርአን ከኛ መጽሐፍ ነው የተኮረጀው እያላችሁ የምትኩራሩ ሰዎች እስኪ ከሙሳና ከሙሳ በፊት የነበሩት አንድ ነስ አምጡ በሏቸው። የለም። የተውሂድ አባት ተውሂድን ጥሪ በማድረግ ያ ሁሉ ስቃይ ሲከፍል የነበረው ኢብራሂም እሳት ላይ የተወረወረው ባይብል ላይ አንድ መስመር ስለ ተውሂድ ያስተማረበት የለም። ኑህ አለይሂ ሰላም የ950 ዓመት የዳዕዋው ንጉስ አንድ መስመር ስለ ጌታው የተናገረበት የለም። ነገር ግን ኸምር ጠጥቶ መስከሩን ይናገራል ባይብል። ራቁቱን ድንኳን ስር መተኛቱን ይናገራል ከስካር ብዛት የተነሳ። ከዛ ልጁ መጥቶ ደግሞ የአባቱን ነውር በልብስ ሸፈነው ይላል። ሲነቃ ልጁ ያደረገበትን አይቶ ረገመው ይላል። መረቀው ሳይሆን ረገመው። ይሄ መጽሐፋቸው ላይ አለ። እስኪ ኑህ ህዝቦቹን ወደ አላህ የተጣራበት አንድ የለም። ሉጥ አለይሂ ሰላም ከሆሞሴክሹዋል እስቲ የቱ ጋር ያስጠነቀቀው በእናንተ እንትን እነዛን በወቅቱ የነበሩ ህዝቦችን ያስጠነቀቀበት አሳዩን ብትላቸው የለም። እንደውም ከሁለት ሴቶች ልጆቹ ራሱ ምን አደረገ? መጨረሻ ጀማዓ አድርጎ 2 ልጅ ወለደ። ራሱ የነቢያት ክብር የተጠበቀው በኢስላም በእነሱ አይደለም። ተውሂድ የሚባለው ትምህርት አይታወቅም። ከሙሴ በኋላ የመጣ ነው። ባዕስ የሚባለው ግን ዳውድ ጋር ብቻ ነው የሚታወቀው። ይሄው ቁርአን እንዲህ ይላል። ወደሊሉ ቀውሉሁ ተዓላ ሩሱለን ሙበሽሪና ወሙንዚሪን መልእክተኞቻችንን በጀነት አብሳሪ በጀሃነም አስጠንቃቂ አድርጌ ልኬያቸዋለሁ አለ። ይሄንን ያላደረገ የለም። ለምንድነው ዓላማው? ይሄንን ማድረግስ አላህ የፈለገው ሊአላ የኩነ ሊናስ ለሰዎች እንዳይኖራቸው ነው። ምን አለላህ በአላህ ላይ ሁጀቱን መከራከሪያ ነጥብ እንዳይኖራቸው ባዕደ ሩሱል ከመልእክተኛ መላክ በኋላ እኔ የካድኩት ያመስኩት ይሄን በያብራራ መጽሐፍ ስላልመጣልኝ ነብይ ስላልተላከልኝ ነው ብሎ የሚከራከርበት መረጃ እንዳይኖረው አላህ ከወዲሁ ነቢያቶችን ምን አደረገ? አስጠንቃቂና ላመነው ደግሞ አብሳሪ አድርጎ ልኳቸዋል። ሁጃ ቆሟል ማለት ነው። ዑዝር የለም ነው። ስለዚህ አላህ ለሁሉም ይሄን ልኳል።